ሰላም ጤና ይስጥልን ቤተሰቦች፣ አሁን የተሰማ አንድ አዲስ መረጃ አለ። የአዲስ አበባ ከተማ ቤቶችና ልማት አስተዳደር ቢሮ የአከራይና ተከራይ ግንኙነትን በዘላቂ ለመቅረፍና ዘርፉን በቴክኖሎጂ ለማዘመን የጀመረውን የዲጂታል ምዝገባ ሂደት በተመለከተ አዲስ ማብራሪያ ሰጥቷል። በአሁኑ ወቅት ወደ ግማሽ ሚሊዮን የሚጠጉ የመኖሪያ ቤቶች መረጃ ወደ ዲጂታል ቋቱ መግባቱ የታወቀ ሲሆን ይህም አሰራር ከዚህ ቀደም ያለምንም ምክንያታዊ መነሻ በቤት ኪራይ ዋጋ ላይ ይደረግ የነበረውን ያልተገባ ጭማሪ ሙሉ በሙሉ እንደሚያስቀር የቢሮ ኃላፊ መቅደስ ወልደ ጊዮርጊስ አስታውቀዋል። በአዲሱ አሰራር መሰረት አከራዮች በራሳቸው ተነሳሽነት ብቻ የኪራይ ዋጋ መጨመር በሕግ ከልክሏል። መንግስት በየዓመቱ የከተማዋን ተጨባጭ የኢኮኖሚ ሁኔታ ያገናዘበ የገበያ ጥናት ካካሄደ በኋላ የገበያ እድገቱ መኖሩ ከተረጋገጠ ብቻ በየዓመቱ ሰኔ 30 በሚወጣ ይፋዊ መግለጫ መሰረት የዋጋ ጭማሪውን በፐርሰንት ይወስናል። ለአብነት ያህል የአንድ ቤት ኪራይ 1000 ብር ቢሆንና በመንግስት ውሳኔ መሰረት የሚፈቀደው ጭማሪ 10% ብቻ ከሆነ ዋጋውን ማሳደግ የሚቻለው ወደ 1100 ብር ብቻ ሲሆን ከዚህ ውጪ የተጋነነ ዋጋ መጨመር አይፈቀድም። የአከራይና ተከራይ ውል ምዝገባ ከተጀመረ 2 ዓመታት ገደማ መሙላቱን የጠቀሱት ኃላፊዋ ቀደም ሲል በአካል ቀርበው ይፈጽሙት የነበረውን አሰራር ለማስቀረት የውል ማደስ ስራውን በኢንተርኔት ለማከናወን ሰፊ ዝግጅት እየተደረገ መሆኑንም ጠቁመዋል። በዚህ መሰረት አከራይና ተከራይ ዋጋ ሳይጨመርበት ባለው ስምምነት መቀጠል ከፈለጉ ውላቸውን በኦንላይን በቀላሉ ማደስ የሚችሉበት እድል ተመቻችቷል። ተከራዮች መብታቸውን አውቀው ሊጠቀሙበት እንደሚገባ ያሳሰቡት መቅደስ ወልደ ጊዮርጊስ አከራዮች ዋጋ እንዲጨምሩ ስለጠየቋቸው ብቻ ያለምንም ህጋዊ መነሻ ክፍያ መፈጸም እንደሌለባቸውም ገልጸዋል። የውል ጊዜው በማብቃቱ ምክንያት ብቻ አከራዮች ተከራዩን አስወጥተው ሌላ ሰው ቢያስገቡ እንኳ ዋጋ ጨምረው ማከራየት ስለማይችሉ ተከራዮች የተጋነነ የዋጋ ጭማሪ ይደረገብኛል በሚል ሊሰጉ እንደማይገባም ተነግሯል። አብዛኞቹ ውሎች ጊዜያቸው የሚያበቃው ከሰኔ 30 በኋላ በመሆኑ በውል ስምምነት ውስጥ እያሉ ዋጋ መጨመር ፈጽሞ የተከለከለ ነው። በአጠቃላይ በየ2 ዓመቱ የኪራይ ውልን በተገቢው መንገድ ማደስ ግዴታ ሲሆን አከራዮችም መብትና ግዴታቸውን ለይተው በማወቅ ህጋዊ አሰራሩን እንዲያከብሩ ጥሪ ቀርቧል። መረጃው ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር በማድረግ አድርሱላቸው።